ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች በ2017 ዓ.ም የ12ኛ ክፍል ሀገር አቀፍ ፈተና ውጤት ይፋ ከሆነ ጀምሮ የሪሚዲያል መግቢያ መቁረጫ ነጥብን ጨምሮ በርካታ አወዛጋቢ ጉዳዮች እየተከሰቱ ይገኛሉ። እንግዲህ ሁላችንም እንዳየነው የዘንድሮው የኢንትራንስ ፈተና ውጤት ላይ በጣም ብዙ በርካታ ክፍተቶች የታዩበትና በጣም በርካታ ተማሪዎችን ተስፋ ያስቆረጡ ስህተቶች እንዴት ተከሰቱ ይታወቃል ማለት ነው። እንግዲህ በአስገራሚ ሁኔታ የተማሪዎች ውጤት አሁንም ድረስ በየቀኑ ከፍና ዝቅ እያለ ይገኛል። አንዳንድ ተማሪዎች ውጤታቸው ስንት እንደሆነ እንኳን በድፍረት ለመናገር ተቸግረዋል ማለት ነው። እንግዲህም በሚመለከት በጣም በርካታ ተማሪዎችና የተማሪ ወላጆች ኮሜንት ላይ በጣም ብዙ ጥያቄዎችን እየጠየቃችሁን ትገኛላችሁ። በተለይ ደግሞ በሂሳብ፣ በእንግሊዝኛ፣ በሂስትሪና ሌሎችን ፈተናዎች ላይ ስለተከሰቱ ክፍተቶችና ከትምህርት ሚኒስቴር አዳዲስ የወጡ መረጃዎችን ጨምሮ በዚህ ሰዓት ማድረግ ያሉባችሁን ወሳኝ ነጥቦች በዚህ ቪዲዮ የምነግራችሁናል ማለት ነው። እንግዲህ በዚህ ወቅት ሁላችንም መረጃዎችን በትኩረት መከታተል ይጠበቅብናል። ካልሆነ ግን በጣም ብዙ ነገሮች ሊበላሹብን ይችላሉ። ስለሆነም በዚህ ቻናል ላይ ከሪሚዲያል ከፍሬሽማን እንዲሁም ደግሞ ከግቢዎች አጠቃላይ ሁኔታ ጋር የተያዙ አዳዲስ መረጃዎችን እየተከታተልን በየቀኑ ስለምናቀርብ ቪዲዮዎችን ስንለቅ ኖቲፊኬሽን ቀድሞ እንደርሳችሁ የምትፈልጉ ይህን ቪዲዮ ላይክ እና ሰብስክራይብ ማድረግ አትርሱ። ከዚህ በፊት በተለይ በፊዚክስ ውጤት ላይ የታየው ስህተት በጣም በርካታ ተማሪዎችን አስደንግጦ ነበር። እንግዲህ በተለያዩ የሀገሪቱ አካባቢዎች የሚገኙ ተማሪዎችና ወላጆች ከፍተኛ ቅሬታ አቅርበው ነበር ማለት ነው። እንግዲህ የፊዚክስ ፈተና ከ60 ታርሞ ውጤቱ ወደ 100 መቀየር ሲገባው ምንም አይነት የማስተካከያ ስሌት ሳይሰራለት ከ60 የተገኘው ውጤት እንዳለ ተመዝግቦ ነበር ማለት ነው። ከዚያም እንግዲህ ያው የትምህርት ሚኒስቴር በፊዚክስ ላይ የተከሰተውን ስህተት አምኖ ማስተካከያ ማድረጉ ይታወቃል። ይሁን እንጂ አሁንም በሌሎች የትምህርት አይነቶች ላይ በጣም በርካታ ስህተቶች እንዳሉ ተማሪዎችና የተማሪ ወላጆች ቅሬታቸውን እያቀረቡ ይገኛሉ ማለት ነው። በተለይ ደግሞ የኢኮኖሚክስ እንግሊዝኛና የሂሳብ ውጤቶች ላይ በጣም ቅሬታ እንዳላቸው በርካታ ተማሪዎች በኮሜንት መስጫው ላይ እየገለጹልን ይገኛሉ። እንግዲህ የሚገርመው ነገር በየቀኑ የበርካታ ተማሪዎች ውጤት እየተቀያየረ መምጣቱ ነው። በተጨማሪም የሂስትሪ ፈተና ተማሪዎች ከመቶ ተፈትኖ ውጤቱ ግን በነጥብ ደረጃ መቀመጡ ግልጽ የሆነ ችግር እንዳለበት የሚያሳይ ሲሆን በጣም በርካታ ተማሪዎች ውጤቱ በአግባቡ እንዲታይላቸው እየጠየቁ ይገኛሉ ማለት ነው። እንግዲህ በዚህ ጉዳይ ላይ የትምህርት ሚኒስቴር ዝምታን መምረጡ አግባብነት የለውም። ይልቁንም በተፈጠረው ችግር ላይ ይቅርታ ጠይቆ የተማሪዎችን ጥያቄ በአግባቡና በግልጽ መመለስ እንዲሁም ደግሞ ችግሩ ለምን እንደተፈጠረ ማብራሪያ መስጠት ይጠበቅበታል ማለት ነው። ምክንያቱም ይህ ክፍተት የሚኒስቴር መስሪያ ቤቱን ታማኒነት ጥያቄ ውስጥ የሚያስገባ በመሆኑ ችግሮችን በአግባቡ መፍታትና ያሉትን አጠቃላይ ሁኔታዎች ለተማሪዎች ግልጽ ማድረግ በጣም አስፈላጊ ይመስለኛል። ሌላው ጉዳይ ደግሞ የዘንድሮ የሪሚዲያል መግቢያ ውጤት መቁረጫ ነጥብና ወደ ግቢ የመግቢያ ጊዜን የተመለከተ ነው። እንግዲህ ባገኘነው መረጃ መሰረት አሁን ላይ የትምህርት ሚኒስቴር ምን ያህል ተማሪዎች በፍሬሽማን እንዲሁም ደግሞ በሪሚዲያል ወደ ግቢ እንደሚገቡ ትክክለኛ ቁጥር የያዘ አይመስልም። ምክንያቱም የበርካታ ተማሪዎች ውጤት በየቀኑ ከፍና ዝቅ እያለ ስለሆነ ምን ያህል ተማሪዎች በቀጥታ እንደሚያልፉ ለማወቅ አስቸጋሪ የሚሆን ይመስለኛል። ምናልባት ሚኒስትሩ በዚህ ጉዳይ ላይ ትኩረት ሰጥቶ ከሰራና የዩኒቨርሲቲዎችም ዝግጅት ከታወቀ በቀጣይ ወር የመጀመሪያ ቀናት ውስጥ የሪሚዲያል መቁረጫ ነጥብና የግቢ ምደባ ይፋ ሊሆን ይችላል። ነገር ግን እስካሁን ድረስ በትምህርት ሚኒስቴር በኩል ምንም አይነት መረጃ እየወጣ አይደለም ማለት ነው። በዚህ ጉዳይ ላይ እንግዲህ ሁላችንም ከመወዛገብ ይልቅ መረጃዎችን ያው በትኩረት እንድንከታተል ለማሳሰብ እወዳለሁ። ሌላው እንደ ምክር የምነግራችሁ ደግሞ አሁን ላይ ዘመኑ በጣም ተቀይሯል። ስለዚህ ዩኒቨርሲቲ ገብቶ መመረቅ ብቻውን በቂ አይደለም ማለት ነው። ስለዚህ ባላችሁ ክፍት ጊዜ ፍሬሽማን የሚያስገባ ውጤት ያላችሁ ተማሪዎች የፍሬሽማን ኮርሶችን ቀድማችሁ ብታነቡ፣ ውጤቴ ለሪሚዲያል ይበቃኛል የምትሉ ተማሪዎች ደግሞ የሪሚዲያል ኮርሶችን ያው ቀድማችሁ ብትጀምሩ ጊዜያችሁን በአግባቡ የምትጠቀሙበት ይሆናል ማለት ነው። እንግዲህ ውጤታችሁ በጣም ዝቅ ያለባችሁ ተማሪዎች ደግሞ በፍጹም ተስፋ ልትቆርጡ አይገባም። የምትፈልጉትን የሙያ መስክ መርጣችሁ በክህሎት ላይ ያተኮረ ስልጠና መሬት ላይ ሊሆን ይችላል ወይም ደግሞ በኦንላይን ኮርሶችን መውሰድ ትችላላችሁ። እነዚህ ኮርሶች ምናልባት ህይወታችሁን ሊቀይሩ ይችላሉ ማለት ነው። ስለሆነም ጊዜያችሁን በመጨነቅና በመወዛገብ ከማጥፋት ይልቅ ለቀጣይ ህይወታችሁ በሚጠቅም ነገር ላይ እንዲታተኩሩ ለማሳሰብ እወዳለሁ። ሌላው ላሳስባችሁ የሚገባው ነገር ደግሞ በዚህ ሰዓት ውጤታችሁን በተደጋጋሚ መፈተሽ አለባችሁ ማለት ነው። አንድ ነጥብ እንኳን ብትጨምሩ ያቺ ነጥብ የዩኒቨርሲቲ መግቢያን ከመወሰን አንስቶ የምትመደቡበትን የትምህርት መስክ እስከ መቀየር ድረስ ትልቅ ተጽዕኖ ሊኖራት ስለሚችል እንግዲህ ውጤት በምታዩበት ይፋዊ ሊንክ ደጋግማችሁ በመግባት ማረጋገጥ ይጠበቅባቸዋል ማለት ነው። ምክንያቱም
ምክንያቱም በየቀኑ የውጤት መቃየር እየታየ ስለሆነ ውጤታችሁን መሰረት አድርጋችሁ ቀጣይ ጉዟችሁን የምታስተካክሉ ይሆናል ማለት ነው። ስለ ዘንድሮ የሪሚዲያል መግቢያ ውጤትና ሌሎችም ወሳኝ መረጃዎችን የያዘ ሊንክ ከዚህ ቪዲዮ በታች ኮሜንት ላይ የማስቀምጥላችሁ ይሆናል። አሁን በሊንኩ ገብታችሁ ሙሉ መረጃውን እንዲሰሙ ትጋብዛለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ሁሉ እመኝላችኋለሁ። ባይ ባይ።